ኢየሱስ ጌታ ነው። ሁላችሁንም እንኳን ደህና መጣችሁ። ደስ ትላላችሁ፣ ታበራላችሁ። ለእናንተ ራሱ ሰባኪ አድርጎ እግዚአብሔር ስለጠራኝ ደስተኛ ነኝ። እኔ ራሱ እግዚአብሔርን አመሰግነዋለሁ። ተባረክ አባ። ሃሌሉያ። ወደ እግዚአብሔር ቃል እንገባለን። ክብር ለኢየሱስ ይሁን። ዛሬ ደግሞ እማካፈላችሁ ቆንጆ የእግዚአብሔር ቃል ርዕስ መስጠት ካለብኝ ይህንን ርዕስ ሰጥቼዋለሁ። እውነተኛ ወዳጅ ኢየሱስ ይላል ራሱ። ምን አልኩኝ? ይሄ ወዳጅ የሚለውን ቃል ብዙ ጊዜ የእንግሊዘኛው ትርጉም ፍሬንድ ይለዋል ወይም ጓደኛ ይለዋል። ጓደኛ የሚለው ቃል ስላልበቃቸው ይመስለኛል አማርኛ ተርጓሚዎች ወዳጅ ያሉት። በዚህ ባለንበት ዘመን ላይ ልናቀው ከሚገቡ ትልልቅ እውነቶች መካከል አንዱ የኢየሱስን ወዳጅነት፣ ጓደኛነት ይመስለኛል። ምክንያቱም ባለንበት ዘመን ብዙ ሰው ሆድ ብሶታል። ገና ነካ ስታረገው ሊያለቅስ ጫፍ ላይ ነን። ብዙ ጊዜ ወዳጅ የምንላቸው ወዳጅ፣ ጓደኛ፣ ፍሬንድ የምንላቸው ይከዱናል። የተማመናቸው ሳናቃቸው ጥለው ይጠፋሉ። አንዳንዶቹ ሆነ ብለው አይደለም፣ እነሱም ራሱ ስለማይችሉ ነው። መጽሐፍ ቅዱስ ሲናገር ዳዊት ዓይኖቼን ወደ ተራራዎች አነሳው፣ ረዳቴ ከወዴት ይምጣ? ተራሮችን በምሳሌነት ካስቀመጣቸዋቸው ይረዳሉ ብላችሁ ያሰባቸውን ነገሮች ሊሆን ይችላል። ግን መጽሐፍ ቅዱስ ሲናገር ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ ይልና ቀጥሎ ረዳቴ ሰማይን ምድርን ከሰራ። ረዳቴ አጎታ አይደለም፣ አጎትን የፈጠረው እግዚአብሔር ነው። ሃሌሉያ። እና ባለንበት ዘመን ላይ ብዙ ወጣቶችን፣ ትልልቅ ሰዎችን አገኛለሁ። አንዱ ትልቁ ችግር የልብ ወዳጅ ማጣት ይመስለኛል። እውነተኛ ጓደኛ ማጣት ነው። ከኢየሱስ ጋር ግን እንዴት ያለ ድንቅ ወዳጅነት አለን መሰላችሁ! ይሄ ወዳጅ ከሌላው ይለያል። ሁኔታ ግራ ሲገባ እሱ ግን ጥሎ አይጠፋም። ነገር ሁሉ ጭልምልም ሲል ከሌላ ይልቅ ይጠጋጋል። የምትተማመኑበት፣ ራሳችሁን የምትጥሉበት እውነተኛ ወዳጅ አንድ አለ። ስሙ ማን ይባላል? እስቲ ደግማችሁ ጥሩት። ወይ ስሙ ራሱ አይጣፍጥም? እውነተኛ ወዳጅ ዮሐንስ ወንጌል ምዕራፍ 15 ሲናገር ነፍሱን ይላል ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም። እውነተኛ ወዳጅ እስከምን ነፍሱን እስኪሰጥ የወደደ፣ ከነፍሱ በላይ የወደደ ወዳጅ አለ። ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም። 2 ቁጥር ዝቅ ብላችሁ ብታነቡት አይደለም ቁጥር 15 ላይ ምዕራፍ 15 ቁጥር 15 ላይ እንደዚህ ይላል፣ ከእንግዲህ ወዲህ ባሮች አልላችሁም ወዳጆች ግን ብያችኋለሁ ይላል። ሃሌሉያ። ኢየሱስ ራሱ ወዳጅ ካለን እናንተም እንዲህ ልትሉት ይገባል፣ ወዳጄ። እውነተኛ ወዳጅ አለን። በምትገቡበት፣ በምትጨነቁበት፣ በግራ በገባችሁ ሰዓት የምታዋዩት፣ ሰምቶ ከንፈር መጥቶ ዝም የማይል ነገሩን ሊያስተካክል የሚችል አንድ ትልቅ ወዳጅ አላችሁ። ቀጣይ ጥቅስ ምሳሌ መጽሐፍ ላይ በጣም የምወደው ክፍል አለ። ምሳሌ 18 ቁጥር 24 እንዲህ ይላል፣ ብዙ ወዳጅ ያሉት ሰው ይጠፋል። የወዳጅ ብዛት አይደለም እንዳጠፋ የሚያደርግም ያበረታ። ቀጥሎ ግን እንደዚህ ይላል፣ ነገር ግን ሃሌሉያ ኢየሱሳችን ሲመጣ ብዙ ወዳጅ ኖሮ ማአት የምታውቀው ጓደኛ ኖሮ ግን ግራ ገብቶ መሬት ላይ ልትወድቅ ትችላለህ። አንድ ወዳጅ ግን አለ። እንደዚህ ይላል፣ ነገር ግን ከወንድም አብልጦ የሚጠጋጋ። ሃሌሉያ። እስቲ ጮክ በሉና ከወንድም አብልጦ የሚጠጋጋ ወዳጅ አለኝ በሉ። እስቲ ከአባት አብልጦ የሚጠጋጋ ወዳጅ አለኝ በሉ። ከዘመድ አብልጦ የሚጠጋጋ ወዳጅ አለኝ በሉ። እስቲ ወዳጄ ኢየሱስ ነው በሉ። እስቲ በቤቴ አለ በሉ። በልቤ አለ በሉ። ጓዳዬ ውስጥ አለ በሉ። የኔን ነገር ያውቃል በሉ። እስቲ ሁሉን ቻይ ነው በሉ። እስቲ ደግሞ ይወደኛል በሉ። ይሄ ወዳጅ እያልኳችሁ ያለው ድንቅ አምላክ፣ ፍጹም ሰውና ፍጹም አምላክ የሆነው ተራ ወዳጅ ግን አይደለም። ይሄ ወዳጃችሁ ነው ምላችሁ ግን የሰማይ የምድር ፈጣሪ ነው። ወዳጅ ነው ስላችሁ ዝም ብሎ ሃይ ፍሬንድ ሪኩዌስት ልኮ ሄሎ ምናምን ብሎ ቻት አድርጎ ዝም የሚል ግን አይደለም። ይሄ ወዳጅ ግን የልብን ያውቃል። ገና ሳትነግረው ፊትህን አይቶ ልብህን ይመረምራል። የሚመረምረው ታዲያ ሊፈርድብህ ግን አይደለም፣ ችግርህን መፍትሄ ሊሰጥህ ነው። ከወንድም አብልጦ ይጠጋጋሃል፣ ከሁሉ ይልቅ ያውቀሃል። ሚስጥርህን ልደብቀው አትችልም። ልብ ውስጥ ገብቶ ልብህን ያሳርፈዋል።
ለሌላው ማታጋራውን የውስጥ ጓዳ ውስጥ ያለውን የሸሸከውን የደበከውን ነገር ክፍት አድርጎ ያየዋል። ከዛ በኋላ ግን አንተ እንዲህ ነህ እንዴ ሄይ ምን አይነት ቆሻሻ ብሎ አይሄድም። እንደዚህ ይልሃል፣ መፍትሄ አለ። እወድሃለሁ፣ አስተካክለዋለሁ፣ እንደገና ቀይረዋለሁ ይልሃል። እስቲ ወዳጅ አለኝ በሏ። ብቸኛ አይደለህም። ዝም ብሎ ተራ መንደር ላይ ያለ ማንም የማያውቅ ዘመድ አዝማድ የረሳ እንዳይመስልህ። የሰማይ የምድር ፈጣሪ ኢየሱስ ይወድሃል። ቀጥልኝ እስቲ መዝሙር 147 እንዴት እንደሚባርከኝ ነው። ይሄ ቃል ራሱ ምን እንደሚልዩ እስቲ ከቁጥር 4 ጀምረን እናንብበው። ሁለት የሚያስቀምጣቸው ነገሮች እንዴት እንደሚባርኩኝ። የከዋክብትን ብዛት ምን ይላል? ጸጉርህን የቆጠረው ከዋክብትንም ይቆጥራል። ይኸውልህ ዝም ብሎ ተራ ስለሆነ አይደለም ትንሹን ጸጉርህን የቆጠረው። እሱ ትልቅ ነው፣ ኮከብንም ይቆጥር ነው። ነገር ግን አንተን ስለወደደህ ነው ዝቅ ያለው። የከዋክብትን ብዛት ይቆጥራል፣ ሁሉንም በየስማቸው ይጠራቸዋል። እንደውም አንዳንድ ተርጓሚዎች ሲናገሩ የጸጉርህን ብዛት በቁጥር ያውቃል የሚለውን እያንዳንዱን ጸጉርህን በቁጥር ሰጥቶታል ማለት ነው። ዛሬ ስትታጠብ አንድ ሲወድቅ የተሙ 149ኛዋ ጸጉር ወደቀች ብሎ እንደመያዝ ማለት ያውቃል። ብቻ አይደለም ጠንቅቆ ነው ያውቃል። ከዋክብትን ብዛት ይቆጥራል፣ ሁሉንም በየስማቸው ይጠራቸዋል። ከዛ ምን ይልሃል? ጌታችን ከዋክብትን ቆጣሪ ኢየሱስ ትልቅ ነው በሉስቲ። ኃይሉም ለጥበቡም ቁጥር ጸጉርህን የቆጠረው ለጥበቡ ቁጥር የሌለው ነው። ግን ሲጀምር ምን ብሎ ነው? ቁጥር 3 ላይ ልባቸውን የቆሰሉትን ልብህን ሊፈውስ የመጣው ከዋክብትን የቆጠረ ነው። ወዳጅ ሆኖ የተጠጋጋ የሰማይ የምድር ፈጣሪ ነው። እስቲ ትልቁ ጌታ ወዳጄ ነው በሉ። ቤት ያለ በሉ እስቲ። ብቸኛ አይደለሁም በሉ እስቲ። ሃሌሉያ። ልባቸው የቆሰሉትን ይፈውሳል፣ ህመማቸውንም። የሚገርማችሁ ኢየሱስ ክርስቶስ ሲናገር አማርኛው የተጨነቁትን የሚለው እንግሊዘኛው ኤግዛክትሊ መዝሙር 147 ነው የሚጠቅሰው። ልባቸው የቆሰሉትን እፈውስ ዘንድ ልኮኛል ነው የሚለው። አንተ this is a messianic verse። ኢየሱስ የተናገረው ያንን ተርትሮ ልባቸው የቆሰሉትን እፈውስ ዘንድ ልኮኛል። ስለ ኢየሱስ እያወራ ነው። ተጎድተሃል፣ ልብ ቆስሏል፣ ሁኔታዎች ያድምተውሃል፣ ግራ ተጋብተሃል። ከዋክብትን የሚቆጥር ወዳጅ አለ። የቆሰለ ልብህን ሊፈውስ በቤትህ አለ። ይወድሃል፣ አይተውህም፣ ካንተ ጋር ነው። እኔ ዕብራውያን ላይ ሲናገር እንዲህ ይላል፣ በድካማችን የሚራራ ሊቀ ካህናት አለን ይላል። በሁሉ የተፈተነ ከኃጢአት በቀር የሚያውቀን ድካማችን የሚገባው። ታውቃላችሁ ብሉይ ኪዳን ላይ ቴዎፋኒ የሚባል ነገር አለ። ቴዎፋኒ ማለት እግዚአብሔር ራሱን የገለጠባቸው መንገዶች ወይም በግልጥ የታየባቸው መንገዶች እና ስታጠኑ ብዙ ጊዜ እግዚአብሔር ራሱን ሲገልጥ ህዝቡ ካለበት ሁኔታ ጋር በተመሳሳይ ሁኔታ ውስጥ ሆኖ ነው የሚገልጠው። ማለትም ህዝቡ ያለበትን ሁኔታ ተረድቼዋለሁ የሚል አይነት ነው ገለጻው ራሱን ሲገልጽ። ለምሳሌ እስራኤላውያን በግብፅ ውስጥ ሆነው እየተጨነቁ ግብፃውያን እያስጨነቋቸው ሳለ ለሙሴ ተገለጠለት። በምን አይነት መልክ? በእሳት ነበልባል። ትዝ ይላችኋል? በነበልባል እሳት ምን እያለው ነው ለሙሴ? እስራኤላውያን ህዝቤ እያለፈበት ያለው እሳት ገብቶኛል፣ እየነደዱ እንደሆነ አውቃለሁ። ይቀጥልና እስራኤላውያንን ነፃ ካወጣቸው በኋላ ከግብፅ እየሄዱ እያለ በምድረ በዳ ውስጥ ሳሉ እስራኤላውያን ድንኳን ሰርተው በድንኳን ውስጥ ይኖሩ ነበር። እግዚአብሔር የነሱን ያሉበትን ሁኔታ ለማሳየት እግዚአብሔርስ የኖረው እናንተ በድንኳን ኑሩ፣ ለኔ ግን ትልቅ ህንጻ ስሩልኝ አለ። እሱም በድንኳን ተቀመጠ። ያሉበትን ሁኔታ እየተመሳሰለ ድንኳን ሰርቶ በመገናኛ ድንኳን ውስጥ ኖረ። ቀጥሎ ኢያሱ ሊዋጉ ያሪኮን ሊሉ ሊዋጉ ሲል የእግዚአብሔር መልአክ ተገለጠ ይላል። የእግዚአብሔር መልአክ የሚለው ክሪስቶፋኒ፣ ልክ እንደ ቴዎፋኒ ክሪስቶፋኒ ደግሞ ይባላል። ክሪስቶፋኒ ማለት የክርስቶስ ቅድመ ትስጉት ወይም ኢየሱስ በስጋ ከመምጣቱ በፊት ድሮም የነበረ ቃል ነበረ፣ ድሮም ነበረ እሱ። ስለዚህ ክሪስቶፋኒ ይባላል ማለት ቅድመ ትስጉት አለው። የእግዚአብሔር መልአክ ሲል ለምሳሌ እዛ ኢያሱ ምዕራፍ 5 ላይ ራሱ ኢየሱስ ነው የተገለጠው። ሲገለጥ ታዲያ እንዴት ነው የተገለጠው? መጽሐፍ ቅዱስ ሲናገር ሰይፍ ይዞ ነበረ። በሌላ አማርኛ ህዝቡ ውጊያ ውስጥ ነው፣ ኢየሱስም አብሮ ተመሳሳይ ሁኔታ ውስጥ ነው። እየተዋጋችሁ ከሆነ እኔም ልዋጋለሁ፣ ቆስላችሁ ከሆነ ቁስላችሁ ይሰማኛል። ተጨንቀሃል፣ ጭንቀትን ፊል አደርገዋለሁ።
ኢየሱስ አልዓዛርን ሊያስነሳ ራሱ ሲል መጽሐፍ ቅዱስ እንዲህ ይላል፣ ኢየሱስም አለቀሰ። ያስነሳዋል እኮ ግን የነ ማርታ ለቅሶ ሳይቀር ልብ ውስጥ ገብቷል። አቤት የሚያስነሳው ይችላል። ዝም በይ ማርታ ምናምን በሚሉ አይደለም። አይ ፊል ዩ ማርታ፣ እንባሽ ይገባኛል። ለጥቂት ሰከንድ እንኳን ስታዝን የሚያዝን አብሮ በድካምህ የሚራራ የሚወድህ ወዳጅ አለ። Can we go? እስቲ አንድ ድንቅ ምሳሌ ልስጣችሁ። ሰሞኑን ይህንን እያሳየው ስለሆነ ልባችሁ ውስጥ እንዲቀር ቆንጆ ምሳሌ ስላገኘው ነው እቺን ያሳየዋት። የኢየሱስን ወዳጅነት ከሚያሳይ አውቄ ነው መደጋግመው አንዳንድ ክፍሎችን በደንብ ልባችሁ ውስጥ እንዲገባ። እምነት ከመደጋገም ይመጣል ብያለሁ። ኢየሱስ ያድናል። መጽሐፈ ነገሥት ቁጥር 17 ላይ አንድ ድንቅ የእግዚአብሔር ሰው ይመጣል። እንደምታውቁት ኤልያስ የተባለ ገና ሲገለጥ እንዲህ ብሎ ይጀምራል። አንድ ላይ እናንብበው። በገለዓድ ቴስቢ የነበረው ቴስቢያዊ ኤልያስ አካብን በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔርን። አካብ ማለት ንጉስ ነው እና ይሄ ንጉስ ኤልዛቤል የተባለች ሚስት አለችው። ሚስቱ የበዓል አምላኪ ነች። እሱ ግን ማንም ተመለከ ምንም አይጨንቀው። እሱ ብቻ ሁኔታው አይስተጓጎልበት። እሱ ብቻ ይብላ ይጠጣ እንጂ አካብ እግዚአብሔርም ተመለከ በዓልም ተመለከ he don't care። ብቻ የኔን ዙፋኔን ብቻ አትቀሰቅስ፣ ብቻ እኔ ልንገስና ልብላ ልጠጣ እንጂ ከፈለጋችሁ የፈለጋችሁትን አምልኩ ብሎ የተቀመጠ ነው። ባይዘዌ እንደዚህ አይነት ሰዎችን ሰይጣን ሊጠቀም ሁልጊዜ ይሞክራል። እናንተ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን ማንንም አምልኩ። እኔም በቃ እኔን እንደዛ አይደለም እንኖረው፣ እግዚአብሔርን እያመለክን ነው። እና ቴስቢያዊ ኤልያስ እንትን አለና በዚህ ሰዓት ሚስቱ አካብን የእስራኤል ሰዎች በጠቅላላ የበዓልን አምላኪ አድርጋ ቁጭ አረገች ማለት ነው፣ እሱ ችግር ስለሌለበት። ከዛ በኋላ እግዚአብሔር ኤልያስን ላከው፣ ይህንን ድንቅ ነብይ ላከውና እንዲህ አለ፣ በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔርን። ነግሬያቸዋለሁ ባለፈው እንዴት እንደሚባረከኝ ይሄ ቃል። ንጉስ ፊት ቆሞ ንጉስ ሆይ በፊት የቆምኩት አይደለም የሚለው፣ ንጉሱን ረስቶ እግዚአብሔርን ነው የሚያየው። በአንተ ፊት አይደለም የቆምኩት፣ በእግዚአብሔር ፊት ነው የቆምኩት። ዋት አ ወርድ! እሺ በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔርን ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። የእግዚአብሔርም ቃል እንዲህ ሲል ለእርሱ ምን አለለት? በሌላ አማርኛ የኤልያስ እንቅስቃሴው በሙሉ የእግዚአብሔር ቃል እየመጣለት ነው የሚንቀሳቀሰው። ልክ ሲመጣ አይደል? እንቅስቃሴዎቹን ተመልከቱ። ኦኬ ቀጥሉ። ቆይ ከዚህም ተነስተ ወደ ምስራቅ ሂድ፣ በዮርዳኖስም ትይዩ ባሉት በኮራት ፈፋ ውስጥ ተሸሸግ፣ ከወንዙም ትጠጣለህ፣ ምኖችም ይመግበዋል። ብርቱን ኤልያስ ንጉስ ፊት ቆሞ እግዚአብሔር ፊት የሚለውን በአንድ ጊዜ ዝናብን ቁልፍ የሚያደርገውን ኤልያስ እግዚአብሔር ቁራ ይመግባል ይላል። አንተ ብርቱ ኦኬ አለ። ኤልያስ ሄደ፣ ቁራ መገበው። ቀጥሉ። ከዛ ምዕራፍ 18 ላይ እንደምታውቁት ቁራ ከመገበው በኋላ ቀጣዩን ታሪኩን ታውቁታላችሁ። ወንዙ ደረቀ። ወንዙ ከደረቀ በኋላ ደግሞ እግዚአብሔር ምን አለው? ቃል መጣለት። እንደገና ምን የሚል ቃል መጣለት? በሰራፕታ ደግሞ ባልቴት አዘጋጅቼልሃለሁ፣ ስለዚህ እሷ ትመግባለች አለው። ቁራ ይመግበዋል፣ ባልቴት ይመግበዋል። በጣም ብርቱ በሆነበት እንደውም ሄዳችሁ ምዕራፍ 17ን በደንብ ብቃጠናችሁ ባልቴቷ ልጇ ሞተባት ይላል መጽሐፍ ቅዱስ ሲናገር። ልጇ ሞተባትና ኤልያስ ልጁን ጸልዮ ቀሰቀሰው። ኤልያስ ኢዝ አሜዚንግ። በእምነቱ የበረታ ነው። አዲስ ኪዳን ላይ የተነገረን ነው። ኤልያስ እንደኛው ሰው ነበር የተባለ ድንቅ ሰው ነው እና በበረታበት ሰዓት እየመገበው ነው። ቁራ ባልቴት ይመግበዋል። ከዛ ቁጥር ምዕራፍ 18 ከብዙ ቀን በኋላ በ3ኛው ዓመት ሂድ ለአካብ ተገለጥ፣ በምድርም ላይ ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ማን መጣ? ኤልያስ እንቅስቃሴ ሁሉ ቃል እየመጣለት ነው። ሕግ ለእግሬ መብራት ነው ማለት ነው። የእግዚአብሔር ቃል ይመጣለታል፣ ይንቀሳቀሳል። እየተከተላችሁ ነው? ኦኬ እንቀጥል። ምዕራፍ 19 ላይ ታሪኩን እኔ ልንገራችሁ፣ እኔ ቶሎ ማለት ስለፈለኩ ነው። ምዕራፍ 18 ላይ ኤልያስ ለአካብ ተገለጠለት። ከተገለጠለት በኋላ ምን አለ? የበዓልን ነቢያት ሰበሰቡ አይደል? 450 የበዓል ነቢያት ሰበሰቡ። ታሪኩን ታውቁታላችሁ። በዓል አምላክ ከሆነ ይታይ አለ። ኤልያስም እግዚአብሔር ደግሞ ከሆነ አምላክ እኔም እጸልያለሁ እናንተም ጸልዩ አለ። የተፎካከረው ግን በአንድ ነገር ነው። የኔ ጸሎት ይመለሳል፣ የእናንተ እስቲ ጮክ በሉና ጸሎቴ ይመለሳል በሉ። ጸሎትን ጸሎት ያስባለው መመለሱን። ጸሎት ማለት የሆነ ለቀቅ እንዲልህ አየር ላይ ንፋስ ላይ ተናግረ የምትተወው የሆነ ሳይኮሎጂ አይደለም።
ጸሎትን የሚሰማ ደግሞ የሚመልስ እግዚአብሔር አለ። እስቲ ጸልያለሁ በሉ። መልስ አገኛለሁ። ለዛ ነው ምን ጸልየው ቀለል እንዲለን አይደለም። ኤልያስ እንደተፎካከረበት የእናንተ አምላክ ተኝቶ ይሆናል፣ አሞት ይሆናል፣ እኔ ግን ስጸልይ መልስ ያገኛለሁ። እነሱ መጽሐፍ ቅዱስ ሲናገር ከጠዋት እስከ ማታ ልብሳቸውን ሰውነታቸውን እየቀደዱ ለረጅም ቀኑ ሙሉ ጸለዩ ይላል። ኤልያስ ግን በ5 ሰከንድ ጸሎት እሳት አዘነበ። እስቲ እግዚአብሔር ይሰማል በሉ። መጽሐፍ ቅዱስ ሲናገር የእግዚአብሔር ጆሮ ወደ ጻድቃን ናቸው፣ ለጸሎቶቻቸውም የተከፈቱ ናቸው ይላል። አይኖቹ ወደ ጻድቃን ናቸው፣ ጆሮዎቹም ለጸሎታቸው የተከፈተ ነው ይላል። እስቲ የእግዚአብሔር ጆሮ ለኔ የተከፈተ ነው በሉ። እጸልያለሁ ይሰማኛል በሉ። መስማት ብቻ ግን አይደለም በሉ፣ ይመልስልኛል። ሃሌሉያ። ልትጸልዩ ስትንበረከኩ ሁልጊዜ እግዚአብሔር እንደሚመልስላችሁ አምናችሁ ተንበረከኩ። መጽሐፍ ቅዱስ ሲናገር አንኳኩ፣ ካልተከፈተ አላንኳኳህም ማለት ነው። ሃሌሉያ። ፈልጉ፣ እንደውም ያዕቆብ ላይ ሲናገር አትጠይቁምና አትቀበሉም ይላል። አንተ እስቲ ጠይቃለሁ በሉ። እስቲ ወዳጄን አነጋግረዋለሁ በሉ። ወዳጄን መፍትሄ ይሰጠኛል በሉ። ኢየሱስ ወዳጅህ በቤትህ በልቤ የገባው እንድታወራው ነው። ወዳጅህ ነው። ካንተ ጋር ማውራት ይፈልጋል፣ መጫወት ይፈልጋል። ራእይ መጽሐፍ ላይ ነግሬያቸዋለሁ አይደል? ራእይ መጽሐፍ ላይ እነሆ በደጅ ቆሜ አንኳኳለሁ የተባለው ለዓለማዊ አይደለም፣ አንተ ለቤተ ክርስቲያን ነው። በደጅ ቆሜ አንኳኳለሁ፣ ድምጼን ሰምተህ ብትከፍትልኝ አብሬህ እራት እየጠየቀ ያለው ኢየሱስ ህብረትን ነው። አንተ ዋው! ኢየሱስ ቤት ገብቷል። እንድታወራው፣ እንድታጫውተው፣ ችግርህን እንድትነግረው፣ ሁኔታህን እንድታዋየው፣ ድምጹን እንድትሰማ፣ ልብህን ሊያሳርፍ እራት አብሮህ ሊበላ ይፈልጋል። እሺ ከዛ በኋላ 450 ነቢያትን ኤልያስ ከጨረሰ በኋላ ምዕራፍ 19 ላይ አካብ መጣና ለሚስቱ ነገራት። ኧረ ይገርምሻል፣ ሰውየው ቀላል አይደለም። የምትወጃቸውን ነቢያት ጨረሳቸው ሲላት እናንብበው እስቲ አንድ ላይ። አካብም ኤልያስ ይህንን ሁሉ እንዳደረገ ነቢያቶችንም ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት። እሺ ኤልዛቤልም ነገ በዚህ ጊዜ ነፍስህን ከነዚህ እንደ አንዲቱ ነፍስ ባላደርጋት አማልክት ይህን ያድርጉብኝ ይህንንም ይጨምሩብኝ ብላ ወደ ኤልያስ መልእክተኞች ላከች። እስከ ዛሬ ኤልያስ የሚንቀሳቀሰው እግዚአብሔርን ሰምቶ ነበረ። አሁን ግን ሌላ ድምፅ መጣለት። የሚል ጨረስኩ የሚል አካብን ያልፈራ ኤልዛቤልን መፍራት ጀመረ። ምዕራፍ ቁጥር 3 ሲናገር እንዲህ ይላል፣ ኤልያስም አምኖ ተነሳ፣ አይደለም ፈርቶ ተነሳ። ምን ሰምቶ? የኤልዛቤልን ድምፅ። እጨርሳለሁ የምትለዋን ብርቱ ነበረች፣ በጣም የተለየች ነች። አካብን እንኳን ያልፈራ ሰው አንዲት በተሳሳተ አምላክ በኩል ያለች የዘመኗ ቁጥር በጣት የሚቆጠር ህይወቷ በአፍንጫ ውስጥ ያለች አንዲት ሴት ሰምቶ ኤልያስ ፈራ። ተወዳጆች አይናችሁን ወይንም ጆሮአችሁን ከኢየሱስ ላይ ዞር ባረጋችሁ ጊዜ ምንም ያህል መንፈሳዊ ብትሆኑ፣ ለምን የነቢያት አለቃ ዋና አትሆንም? መጽሐፍ ቅዱስ ሲናገር ኤልያስ በአዲስ ኪዳን ነቢያትን ወክሎ ኢየሱስ ጋር የመጣው ኤልያስ ነው። በጣም ኃይለኛ ነቢይ ነው፣ ቀላል ነቢይ እንዳይመስል። ሙሴና ኤልያስ፣ ሙሴ ህግን ወክሎ፣ ኤልያስ ነቢያትን ወክሎ ነው የመጣው። የነቢያቶች ዋና ፈራ። አይንህን ከኢየሱስ ላይ ካነሳ ምንም ፓስተር አይደለም፣ አፖስትል አይደለም፣ ጴንጤ አይደለም፣ ምንም ለምን አትሆንም? አይንህን ከኢየሱስ ላይ ባነሳ ሰዓት ፍርሃት ነው የሚመጣው። የነቢያት ዋና ብቻ አይደለም፣ የሐዋርያት ዋና ጴጥሮስ ራሱ ውሃ ላይ በተራመደ ጊዜ መጽሐፍ ቅዱስ ሲናገር እየተራመደ ሳለ የወጀቡን ኃይል አይቶ ፈራ ይላል። አንተ ምኑን አይቶ? ይኸውላችሁ ወጀብ እኮ ባይኖርም መራመድ አይችልም። ለምሳሌ ወጀብ የሌለበት ሙት ባህር የሚባል አለ። ባህር ላይ፣ እዛ ሙት ባህር ላይ ግን መራመድ አትችልም።
መጀመሪያውኑ ጴጥሮስ የተራመደው ወጀብ ስላልነበረና ስለነበረ አይደለም፣ ኢየሱስን እያየ ስለነበር ነው። ምክንያቱም ኢየሱስ ባህሩ ላይ የተራመደ ነው፣ እሱም ይራመዳል። ግን the moment አይኑን ከኢየሱስ ላይ አንስቶ ወጀቡን ሲያይ፣ በሌላ አማርኛ ወጀቡን ለማየት አይኑን ከኢየሱስ ላይ አንስቷል ማለት ነው። የዛን ሰዓት የሐዋርያቶች ዋና ጴጥሮስ መስመጥ ጀመረ፣ ፈራ። ነገር ግን ጴጥሮስ ብልህ ነው። ከወጀቡ አንስቶ ወዲያው ወደ ኢየሱስ አይኑን መለሰ። ጌታ ሆይ አድነኝ አለው። አቤት የጸሎትን የሚመልስ ወዳጅ! አቤት እንዴት ያለ ወዳጅ አለን! አንተ ምን አይነት ሰውዬ ነህ? ዝም ብለህ ሰምጣል እንዴ? እኔን አታምነኝም ነበር አይደለም ያለው። ከምንም ንግግር በፊት መጀመሪያ እጁን ያዘው። ሰማይን ምድርን የያዘ እጅ ጴጥሮስን ያዘ። አንድ አስተማማኝ እጅ ይዞታል። አይለቀውም፣ ያውቃል። እሱ የቆመው ውሃው ላይ ነው። እሱ የፈራው ላይ እሱ ቆሞ ይዞታል። ትዝ ይለኛል እኔ ዳር ላይ ቆሜ ስሰማ ጴጥሮስ ልክ ኢየሱስ ይዘው እንዲህ አለ። እጁ መጣ፣ ጌታ መጣ። ሃሌሉያ! ለብዙ ኢየሱስ ጌታ ነው። ነገር ግን ጴጥሮስ ምንም ያህል ዋና ሐዋርያ ቢሆንም አይኖቹን ከኢየሱስ ላይ አንስቶ፣ እስቲ ቀጣዩን ጥቅስ ላሳያቸው። አንድ ድንቅ ክፍል አለ። አንብበው፣ ጮክ ብለን እናንብበው አንድ ላይ። የማይታየውን እንጂ ምኑን ባንመለከት፣ ቆይ ጮክ ብለን አንድ ላይ እናንብበው። የማይታየውን እንጂ ቆይ በደንብ እየሰማችሁት ነው? የማይታይ ማየት ያለብህ ነገር አለ። የሚታየውን ከሆነ የምታየው ችግር ውስጥ ነው። እንድናይ የተጠራ ነው የማይታየውን ነው። ይሄው ቴንክ ዩ ፈጣን እኮ ነች። እሺ እናንብበው አንድ ላይ። የማይታየውን እንጂ የሚታየውን ምን ባንል። የኛ ፋንታን አየህ፣ መጀመሪያ ላይ ነው የሚነግረን። የኛ ፋንታ ከሚታየው ላይ አይናችንን አንስተን የማይታየውን ማየት ነው። ባንመለከት ምን ይሆናል አለ? ቀላል የሆነው የእግዚአብሔር ቃል መከራችንን ሲያጣጥልብን፣ እኛ ማንፈልገው ነገር ይሄ ነው። ግን አይንህን ከሚታየው ላይ አንስተ የማይታየውን ማየት ከጀመርክ አለ ቀላል የሆነው የጊዜው፣ መጀመሪያ ቀላል አለብህ መከራህን፣ ቀጥሎ ጊዜያዊ አለብህ። ሃሌሉያ! ቀላል የሆነው የጊዜው መከራችን ምን ያደርጋል አለ? የክብርን የዘላለም ብዛት። ቀላል አይደለም፣ ይሄ የከበረ ነው። ጊዜያዊ አይደለም፣ ይሄ የዘላለም ነው። መከራህ ራሱ ኢየሱስን እያየ መከራ ከመጣ ክብር ይዞልን የሚመጣው ዝም ብሎ አይደለም የሚያልፈው። የክብር የዘላለምን ብዛት ምን ይልልናል? ከሁሉ መጠን ይልቅ ያደርግልናል። ስለዚህ ምን አለ? የሚታየው የጊዜው ነውና የማይታየው ግን እስቲ የዘላለም ነው በላ። ቆይ ምን ማለት ነው የማይታየውን ማየት? እንዴት ነው የማይታየውን የምናየው? ድንቅ የመጽሐፍ ቅዱስ ቃል አለ እንደዚህ የሚል፣ እርሱ ይላል ዕብራውያን ሲነገር የማይታይ አምላክ ምሳሌ ነው። ፕሮብሌም ሶልቭድ። እርሱ የማይታይ አምላክ ምሳሌ ነው። በሌላ አማርኛ የማይታየውን ማየት ማለት የሚወድህን ኢየሱስን ወዳጅህን ትኩር ብለህ መስማት፣ ማየት፣ ማውራት ነው። ቃሉን ማድመጥ ነው። እንደዚህ የምታደርግ ከሆነ የመጣብህ ክብር፣ የመጣብህ ስሙ ራሱ እየጠፋብኝ መከራው ይጠፋብህና ክብር ይመጣል። ሃሌሉያ! ምንም ያህል አገልጋይ ብትሆን አሜን ነው። ልክ እንደዚህ ትረሳዋለህ። ኢየሱስ ጌታ ነው። ግን የኛ ፋንታ ምንድን ነው ማለት ነው? የሚወደንን ወዳጃችንን ኢየሱስን ማየት፣ በምንም አይነት ሁኔታ ውስጥ ብትሆኑ ቃሉን ማውጣት። እንሂድ ወደ ኤልያስ እንመለስ። ኦኬ፣ ከዛ ቁጥር 4 ላይ ኤልያስ ፈርቶ ተነሳ። እስቲ አንዴ ተመለሹ፣ ሁለት መልሹ። ቁጥር 3 ኤልያስም ፈርቶ ተነሳ። ምን ይላል? ከዛ ነፍሱንም ሊያድን ሄደ። ይገርመኛል። በይሁዳም ወዳለ ወደ ቤርሳቤ መጥቶ ብላቴናውን በዚያ ተወ። ምኑን ሊያድን ሄደ? ነፍሱን ሊያድን። ቀጥይ። እሺ፣ ነፍሱን ሊያድን ሄደ። እሺ፣ እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። ኤልያስ ዋና ነብይ አሁን የሰው ድምፅ ሰምቶ የእግዚአብሔርን ድምፅ ትቶ ሁኔታውን አይቶ አንድ ቀን ሙሉ ይሮጣል።
መጥቶም ከክትክታ ዛፍ በታች ተቀመጠና ምን አለ ይላል? እስቲ አንድ ላይ እናንብበው። ይበቃኛል ነበርኩኝ እኔ ክትክታ ዛፍ ጫፍ ላይ ሆኜ እንዲህ እያለ ነው። ይበቃኛል አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ ነፍሱን ሊያድን ሮጦ እኮ ነው። ግን የምር ነፍሱን ሊያድን ሮጦ ቢሆን ግደለኝ ይላል እንዴ? የምር መሞት ፈልጎ ቢሆን እኮ እዛው ኤልዛቤል ጋር ኧረ እባክሽ ፈጠን አድርጊው እንደውም እኔ ግን ነፍሱን ሊያድን ሮጦ ግን በሌላ አማርኛ ኤልያስ he was in some kind of depression ኤልያስ ከፍተኛ ጭንቀት ውስጥ ነው። ኤልያስ ሁኔታው ግራ አጋብቶታል። ኤልያስ የሚጸልየውን ጸሎት እንኳን ማያውቅበት ሁኔታ ላይ መጥቷል። እንዲሞት ጸለየ። ማን ነው የጸለየው? ጸሎቱ በአዲስ ኪዳን የተመሰከረለት ኤልያስ እንደኛው ሰው ነበር። ዝናብን ዘጋ የተባለው ኤልያስ ከጸለያቸው ጸሎቶች አንዱ ግደለኝ ነው። የሚያስገርም እውነት ግን ልንገራችሁ፣ ኤልያስ እስከ ዛሬ አልሞተም። እግዚአብሔር በጭንቀት ውስጥ በሁኔታ ውስጥ ግራ በመጋባት ውስጥ ሆኖ የጸለየውን ጸሎት ግን እግዚአብሔር አልሰማለትም። እግዚአብሔር በደከምክ ጊዜ ብለሃልና በቃ የሚወድ ወዳጅ ድካምህን ያውቃል። በድካምህ ይራራልሃል። ካንተ በላይ አንተን ያውቃል። ቃሉ ራሱ ሲጽፍ ነፍሱን ሊያድን ሮጠ ነው የሚለን። ቀድሞ ግደለኝ ከማለቱ በፊት መሞት እንዳልፈለገ ይነግረናል። ምን አይነት ወዳጅ ነው ያለን? ምን አይነት ወዳጅ ነው ያለን? ኤልያስ የማይታየውን ማየት አቅቶት ነው፣ የሚታየውን እያየ ነው። የማይታየውን ቢያይ ኖሮ ኤልያስን ሊነጥቁት ያሉ ሰረገሎች ርን ርን ሲሉ ይሰማው ነበር። ምክንያቱም ኤልያስ በእሳት ሰረገላ ቀጣይ ላይ ስታነቡ ተነጠቀ ይለናል። ሞትን እንዳያይ እግዚአብሔር ወሰደው ይለናል። ኤልያስ ግን ጸልዮአል። አቤት ወዳጃችን፣ አቤት አፍቃሪያችን። ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። በክትክታው ዛፍ በታች ተጋደመ፣ እንቅልፍም አንቀላፋ። እነሆም ይላል መልአክ ዳሰሰውና ዋው! ቅድም ስለ ክርስቶፋኒ ነግሬያቸዋለሁ አይደል? የክርስቶስ ቅድመ ትስጉት ብያቸዋለሁ አይደል? ክርስቶስ በስጋ ከመምጣቱ በፊት ነበረ ብያቸዋለሁ አይደል? የሚለው ብዙ ጊዜ ሄዳችሁ እናንተም ማጥኑ። ከክርስቶፋኒዎች መካከል አንዱ ይሄ ነው። የእግዚአብሔር መልአክ የሚለው ዝም ብሎ ተራ መልአክን አይደለም። ሄሎ! ምክንያቱም ይሄኛውን መልአክ እነ ኢያሱም ጋር ሄዳችሁ ዘጸአትም ላይ ሄዳችሁ ለሙሴ ሲገለጥ መልአክ ተገለጠለት ይልና እግዚአብሔርም ይላል ኢንተርቼንጅብሊ ስሙን እግዚአብሔር መልአክ እያለ ይጠራዋል። መልአክ የሚለው ሜሴንጀር ስለሆነ ነው እንጂ ዝም ብሎ እነ ገብርኤል ሚካኤልን አይደለም። መስበክ ይችላለሁ። ትንሽ ትንሽ ቴዎሎጂ ይጨመር። ሃሌሉያ! ይሄ መልአክ ዝም ብሎ መልአክ አይደለም፣ ራሱ ጌታችን ኢየሱስ ክርስቶስ ነው። ኤልያስ በበረታበት ጊዜ፣ በእምነቱ ዝናብ በሚዘጋበት ጊዜ ቁራ መገበው። ኤልያስ የሞተ በሚያስነሳበት ጊዜ ባልቴት መገበችው። ኤልያስ ደግሞ ግደለኝ ከአባቶች አልበልጥም በሚልበት ጊዜ ኢየሱስ መጣ። አሁን ቁራ አልክም አለው። አሁን ባልቴት አልክም አለው። አሁን እንደደከም ካውቃለሁ፣ ስትደክም ይባስ እጠጋጋሃለሁ አለ። ትቼ ወደ ኋላ አልልም አለ። ቀረበና ዳሰሰው። በድካማችን የሚራራ ሊቀ ካህን ዳሰሰውና ተነስተ ምን በላለው? ዛሬም ጌታ ሊዳስሳችሁ ይፈልጋል። ተነስተ ብላ፣ ቃሉን ብላ፣ ፍቅሩን ብላ፣ ተመገብ፣ ሁኔታው ይቀየራል። ተነስተ ብላ አለው። በክትክታውም ዛፍ በታች ተጋድሞ ሳለ ቁጥር 6 ሲመለከትም እነሆ በራሱ አጠገብ የተጋገረ እንጎቻና በማሰሮው ውሃ አገኘ። በላም ጠጣም። ተመልሶም እሱ ግራ ተጋብቶ ነው ያለው። ጌታ ግን የእግዚአብሔር መልአክም ደግሞ ሁለተኛ ጊዜ መጥቶ ምን አደረገው ይላል። ይሄ ቃሉ ራሱ ተነስ እና ምን አይነት አይደለም እንደዚህ አይነት ነዳስ ኤልያስ ኤላ ተነስተ ብላ። ለምን
የምትሄድበት መንገድ ሩቅ መንገድ ትሄዳለህ፣ ብቻህን ግን አትችለው። ሩቅ መንገድ ገና ትሄዳለህ፣ ሁኔታው ገና ረጅም ነው፣ በራስህ ግን አይደለም። ቃሌን በልተህ ግን ትራመዳለህ። እኔ ካንተ ጋር ካለው ግን ታልፈዋለህ። ሌሎችን አሸናፊ ሆነ ትሄዳለህ። ወዳጅ ኢየሱስ ያናግራቸዋል። ቃሌን ብላ፣ መንፈሴን ጠጣ። አንድ ምሳሌ ልጨምርላችሁ። ዮሐንስ 4 ላይ ያለች ሴት ደግሞ ዮሐንስ ወንጌል ምዕራፍ 4 ላይ ያለች እቺ ሴት እኔ ሳምሪ ነው ምላት። ከሰማሪያ የመጣች ስለሆነች ለዛሬ ሳምሪ እንላታለን አብረን። ሳምሪ የሚገርማችሁ ነገር ዮሐንስ ወንጌል ምዕራፍ 3 ላይ ሌላ ታሪክ አለ። ብዙ ጊዜ መንፈስ ቅዱስ አንድ ታሪክን ነግሮን ቀድሞ ሌላ ታሪክ ከደገመ እያለን ያለው የቅድሙን ታሪክ አትርሱት። አሜን ነው አይደል? ምዕራፍ 3 ላይ ያለው የኒቆዲሞስ ታሪክን ነግሮን ቀጥሎ ምዕራፍ 4 ላይ የሰማርያዊቷን ሴት የሚነግረን ከኒቆዲሞስ ጋር አእምሯችሁ እንዲያስባት ነው አብሮ። ምዕራፍ 3 ላይ የአይሁድ አለቃ የሆነ ፈሪሳዊ ኒቆዲሞስ የሚባል በሌሊት ወደ ኢየሱስ መጣ ይላል። ኒቆዲሞስ ነው ስሙ፣ ኒቆዲሞስ ነው። የአይሁድ አለቃ፣ ፈሪሳዊ አለቃ ነው የአይሁድ ወንድ ነው። ስንት ሰዓት ላይ ነው መጣ የሚለው? በሌሊት ወደ ኢየሱስ መጣ። ለምንድን ነው በሌሊት የመጣው? ሌሎች ፈሪሳውያን ካዩት አንተ እንዴት ከኢየሱስ ጋር ከኃጢአተኛ ጋር ከሚውል ጋር ታወራለህ እንዳይሉት ጽድቁ በዝቶበት በሌሊት መጣ፣ ማንም ሳያየው። ምዕራፍ 4 ላይ ደግሞ አንዲት ሴት፣ እሱ አይደለችም መጀመሪያ ራሱ መጣ የሚለን። ልክ ክፍሉ ሲጀምር ራሱ ኢየሱስ ራሱ በሰማርያ ሊያልፍ ዘንድ ግድ ሆነበት። የቆሰለ ልብ አሳራፊ፣ ኃጢአተኛን አይቶ የማይተው ሰው ደክሞ ዝም የማይል በሰማርያ ያልፍ ዘንድ ግድ ሆነበት። እስቲ ግድ ሆነበት በሉ። ማንን ሊያገኝ? የፈሪሳዊ አለቃን? በጣም ኃይለኛ ፓስተር፣ የዛ ሀገር ትልቁ ሜጋ ቸርች ፓስተርን ሊያገኝ? የሲናጎጉ ዋናውን መሪ ሊያገኝ? አንዲት በኃጢአት ተጨማልቃ ህይወት ግራ ገብቷት በጠራራ ፀሐይ፣ ከነበባችሁት ክፍሉን ምን ይላል? ቁጥር 5 ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደግሞ በጉድጓድ አጠገብ እንዲተቀመጠ ጊዜውም ይላል ኒቆዲሞስ በጠራራ ሌሊት ነው የመጣው። እቺኛዋ በጠራራ ፀሐይ ነው የመጣችው። ለምንድን ነው እቺ ደግሞ በጠራራ ፀሐይ የመጣችው? ፋሪስ ነው፣ ልክ እንደ ዱባይ ነው። ታውቃላችሁ እስራኤል እዚሁ ቅርብ ስለሆነ። በሌላ አማርኛ ሰው ሁሉ በዛ ሰዓት ወደ ቤቱ ይገባል፣ ፀሐዩ ከባድ ስለሆነ። ስለዚህ ሰው ሁሉ በሚገባበት ሰዓት፣ ለምን ካላችሁ 5 አግብታ የፈታች ነች። 6ኛ አብሯት ያለው ባሏ አይደለም፣ እንደ ባል ግን አብሯት አለ። በሌላ አማርኛ አሁንም በማመንዘር ህይወት ውስጥ ነች። እቺ ሴት ሰውን ፈርታ፣ ያኛው ጽድቁን ፈርቶ፣ እቺ ኃጢአቷን ፈርታ በጠራራ ፀሐይ። ለምን ካዩት ህዝቡ ይነጋገራል። ማነሽ ማርታ ልጅሽን አስገቢ እንደ 7ኛ እንዳታደርገው። ማርያም ኧረ በይ። ዘብዴዎስ አንተ ትላለች አንዷን ባሏን። ናግባ በል መታለች። እቺ ኃጢአተኛ ወንድም አትምረው ይሏታል። እሷም ህዝቡን ፈርታ በጠራራ ፀሐይ ወጣች። ኢየሱስ ግን እሷ እንድትመጣ አውቆ በሰማርያ ሊያልፍ አቤት ወዳጅ፣ አቤት የሚራራ፣ አቤት ሲራራ። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም የሚገርማችሁ ምዕራፍ 3 ላይ ንግግር የጀመረው ኒቆዲሞስ ነው። ወደ ኢየሱስ መጥቶ አንተ ከእግዚአብሔር ተልከህ እንደመጣን እናውቃለን ብሎ ነው የጀመረው። ሲጀምር ራሱ ዊ ኖ ብሎ ነው የጀመረው። እናውቃለን ብሎ ነው የሚጀምሩት ብዙ ጊዜ አለቃነን ምናምን የሚሉት። ከዛ ኢየሱስ ዳግም ተወለድ ይለዋል። እንደገና እናቴ ወድ ገብቼ ምናምን ይሄንንም አታውቅም እንደ ይለዋል ኢየሱስ። ሲያወራው ራሱ ኒቆዲሞስን
በብሉይ ኪዳን ሙሴ በምድረ በዳ እባብ እንደሰቀለ ምናምን እያለ ቃላት የመጽሐፍ ቅዱስ ብዙ ቃል ይጠቅስለታል። እቺን ሴት ግን የሚያወራት ራሱ ከዚህ ውሃ የሚጠጣ እያለ በቀላል ነገር እጇ ላይ ባለው ነገር በምትፈልጋቸው የሆነ ነገሩን ራሱ አያወሳስብባት። አቤት የፍቅሩ ብዛት! ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ንግግሩን ራሱ የጀመረው እሱ ነው። ውሃ ጠጭኝ አላት። ደቀ መዛሙርቱም ምግብ ሊገዙ ወደ ከተማ ሄደው ነበር። በሌላ አማርኛ ደቀ መዛሙርቱን ባባይ ብሏቸዋል። ለምን? የምትፈለግ ሴት አለች። ሰው ካለ የምትደነግጥ ማታወራኝ ሴት አለች። እቺ ሴት እፈልጋታለሁ። በዚህ አልፍ ዘንድ ግድ የሆነብኝ የእሷን ልብ የቆሰለውን ልቧን ልፈውስ ነው። ስለዚህ ሐዋርያቶች ዳይ ሂዱ እንጀራ ግዙ፣ ምግብ ገዝታችሁ ኑ። ከዛሳ ኃጢአተኛውና ኃጢአትን የሚፈታው አዳኙና የሚድነው ብቻቸውን ፊት ለፊት ተገናኙ። ደስ አይልም? ጥያቄውና መልሱ ይገናኙ። ሂሳብ ራሱ ሰርተ መጨረሻ ላይ መልሱን ስታገኘው ታረጋለህ። እዚህ ዮሐንስ ምዕራፍ 4 ላይ ጥያቄ የሞላበት ሰውና በመልስ የሞላው ኢየሱስ ተገናኘ። ከዛ ጀማሪው ራሱ መልሱ ነው። ውሃ ጠጭኝ እንዴ? አንተ አይሁዳዊ ስትሆን እኔ ሰማርያዊት ሴት ከመሆን እንዴት ውሃ ትለምናለህ? አውቀኸኛል። ግን ማን እንደሆንኩ አውቀሃል። ውስጥ የፈራችው ሰማርያነቷን ብቻ አይደለም፣ በሰማርያም ዋና ኃጢአተኛ ነች። ይሄ ሰው ያውቆኛል። ኢየሱስስ ሰማርያዊ ሴት መሆንሽን ብቻ አይደለም፣ 5 ባል እንዳለሽ አሁንም አብሮሽ ያለው ባልሽ እንዳልሆነ 6 አግብተሽ እንደፈታሽ ሙሉ ቆሻሻሽን እያወቅሁ ጓዳሽን እያወቅሁ ኃጢአትሽን እያወቅሁ በሰማርያ አልፍ ዘንድ ግድ ሆነብኝ። ደቀ መዛሙርቱ ከዛ ታሪኩን ታውቁታላችሁ። ኒቆዲሞስ ያንን ሁሉ ነገር ነግሮት ኢየሱስ ወዲያው ጌታን አልተቀበለም። ጌታን የሚቀበለው ኒቆዲሞስ ምዕራፍ 7 ላይ ታገኙታላችሁ። ምዕራፍ 19 ላይ ነው። ብዙ ምዕራፍ ፈጅቶበታል። እቺ ሴት ግን በአንድ ቀን 1 ሰዓት ባልሞላ ንግግር እንስራዋን ጥላ ይላል መጽሐፍ ቅዱስ። በኢየሱስ እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም ብሏታላ። የኢየሱስ ውሃ ሲገባላት እንስራ ምን ይሰራልሃል? እንቀጥለው። እሱ ቦታ ላይ ሴቲቱ ይላል እንስራዋን ትታ ወደ ከተማ ለምን? ለሰዎችን ፍለጋ የቶቹን የፈራቻቸውን ኃጢአተኛ ያሏትን ባልሽን አስገቢ ልጅሽን አስገቢ የተባባሉባትን የኢየሱስ ወዳጅነት ሲገባ ኃጢአት ራሱ የወንጌል መሳሪያ ይሆናል። የምትደብቀው የምትሸሽገው የምታስመስለው ነገር አይደለም። እንዲህ ነበርኩ፣ ኢየሱስ ነፃ ወጣኝ። የወደደኝ ወዳጄ የሞተልኝ ፈወሰኝ፣ ምስክርነት አለኝ። ኑ ኢየሱስን አግኝቼዋለሁ። ለጌታ ነው አይደል? በደንብ ካጨበጨባችሁ ሃሌሉያ! እናመሰግንሃለን። ስምህ ይባረክ ጌታ ሆይ ሃሌሉያ። ሴቲቱን ስራዋን ትታ ወደ ከተማ ሄደች። ለሰዎችም ያደረኩትን ሁሉ የነገረኝን ሰው ኑና እዩ፣ እንጃ እርሱ ክርስቶስ ይሆንን አለች። ከከተማም ወጥተው ወደ እርሱ እኔ ይህንን ቪዲዮ ሰማይ ስገባ ጠይቃለሁ። አንዲት ኃጢአተኛ ሰው ሁሉ ያንቋሸሻት፣ አሁን ግን በአንድ ንግግር ከተማ የምታሳድ። በፊት ኃጢአቷን ፍለጋ ነበር፣ አሁን ግን አዳኟን ፍለጋ። ከከተማ ህዝብ ሁሉ ይከተላታል። ኑ በዚህ ጋር ነው፣ ኑ ዘን ብላችሁ ተከተሉኝ። አሁን በኃጢአት ምሸማቀቅ አይደለሁም፣ ባዳነኝ በኢየሱስ ምኮራ ነኝ። ከተማ አንጋጋች። እሺ እንዴት የተባረከች ነች እባክህ ሳምሪዬ። ወንጌላዊት ሳምሪ በሏት እዚህ ጋር ትችላላችሁ። ከዛ ከከተማ ወጥተው ወደ እርሱ ይመጡ ነበር። ቁጥር 31 ይህም ሲሆን ሳለ ደቀ መዛሙርቱ መምህር ሆይ ብላ ብለው ለመኑት። መጡና ምግብ ይዘው መጥተዋል። በፊት ሄደው ነበረ። እሷ ስትሄድ እነሱ መጡ። ኢየሱስ ነገሩን አገጣጥሞት ልክ ልትሄድ ስትል ያስመጣቸው። እሺ ደቀ መዛሙርቱ መምህር ሆይ ብላ ብለው ለመኑት። እርሱ ግን እንደዚህ አላቸው። ለዛሬ ዋና ቃል ይሁንላችሁ ይሄ። እንደዚህ ያለ ኢየሱስ እናንተ የማታውቁት የምበላው መብል ምንድነው? መብልህ ጌታ ሆይ
ምንድነው የኢየሱስ ምግብ? አንዱ ልቡ የቆሰለን ሰው መፈወስ ለኢየሱስ እንጀራው ነው። የደከመን ሰው ማበርታት ለኢየሱስ ምግቡ ነው። ሰው ሲሰጥ ይጎድልበታል አይደል? ኢየሱስ ፍቅር ሲሰጥ ይበዛለታል። ደክሞት የነበረው በስጋ ደክሞት የነበረው ይባስ መበርታት ጀመረ። አንዲትን ኃጢአተኛ ሲያጥባት ከኩነኔዋ ሲፈውሳት ኢየሱስ ጭራሽ እየበረታ መጣ። ሊትራሊ በረታ። ብላ ሲሉት በፊት እኮ ደክሞ ተቀመጠ ይላል። ኢየሱስ ግን በላው። ምንድነው የበላው? ላንተ ምግብ ምንድነው? ኢየሱስ አንተን ሲያገለግል ደስ ይለዋል። ሲፈውስህ ይረካል። ሲፈውስህ ይደሰታል። ወዳጅህ ሲሰጥህ የሚጎድልበት አይደለም። ላንተ በማድረግ የሚያንሰው የሚያጣ የተወሰድኩትኝ ቅድም ያስቀመጥኩትን በረከት የሚል አይደለም። በረከት ሲሰጥ በረከት ይበዛለታል። ምን አይነት ወዳጅ ነው? እምበላው መብል እኔ ያለኝ አላቸው። ቁጥር 33 ስለዚህ ደቀ መዛሙርቱ ይላል ምናልባት የሚበላው አንድ ሰው አምጥቶለት ይሆናል ተባባሉ። መጨረሻው ወሳኝ ነገር ኢየሱስም እንዲህ አላቸው። አንድ ላይ ነው። ኢየሱስ ምን አላቸው? የኔስ መብል የላከኝን ፈቃድ አደርግ ዘንድ ስራውንም እፈጽም ዘንድ ነው። ምንድነው የላከኝ ፈቃድ? አንዲት ኃጢአተኛ ተጨንቃ ያለች ተሰብራ ያለችን በሰማርያ ላልፍ ግድ ሆኖብኝ ከነቆሻሻዋ እንደምወዳት ነግሪያት የዘላለምን ውሃ ሰጥቼ ማርካት። ሃሌሉያ። የመጨረሻ ጥቅስ አድርጊልኝና እንጸልይ። ዕብራውያን 13 እንደዚህ ይላል። ቁሙ አብረን እንጸልይ። በዚህ ቃል እናመሰግናለን። እንደዚህ ይላል። አንድ ላይ እናንብበው። እርሱ ራሱ ኢየሱስ ራሱ አልለቅህም። እስቲ አንድ ላይ አንብቡት። ወዳጅ እንደዚህ ይልሃል፣ አልለቅህም፣ አልተውህም፣ አልለቃችሁም። እጅሽን ይዤዋለሁ። እናት እንኳን የወለደች ልጇን ትረሳ ይሆናል፣ እኔ ግን ፈጽሜ አልረሳሽም። አንቺን እንዳልረሳ መስቀል ላይ ዋጋ ከፍዬልሻለሁ። ከኔ የሚለይሽ አንዳች የለም። በሞት ጥላ መካከል እንኳን ብትሄጂ እኔ ካንቺ ጋር እሆናለሁ። አልለቅህም አልተውህም ብሏልና ስለዚህ በድፍረት ጮክ በሉና በሉት እስቲ ጌታ ይረዳኛልና አልፈራም። እጆቻችሁን ከፍ አድርጉና እናምልከው እስቲ እንዲህ በሉት። እውነተኛ ወዳጅ ሚስጥር አዋቂ እውነተኛ ወዳጅ የልብ የጓዳ ሰው እውነተኛ ወዳጅ የልብ መርማሪ እውነተኛ ወዳጅ ምንም የማይደበቀው እውነተኛ ወዳጅ አንተ ጌታ የልብ ወዳጅ ነህ። አንተ በደንብ እንዘምረው። ኑ ወደዚህ በደንብ እንዘምረው። የእግዚአብሔር መንፈስ አለ ልብ የሚጠግን የልብ ወዳጅ ነህ። በደንብ እንዘምረው። ወዳጅ ከተባለ ዘልቆ የውስጥ ያውቃል። ታዲያ ካንተ የኔ ምን ተሰውሯል? ደካማውስ ቢሆን የበረታው ጎኔ ላንተ ክፍት አይደለም የተዘጋው ክፍሌ። አናግሩት ወዳጃችሁ፣ አብሩት ጌታ እንዲልቀን ወዳጄ ላንተ እውነተኛ ወዳጅ እውነተኛ ወዳጅ
እጆቻችሁን ከፍ አድርጉ። ወዳጃችሁ እንድትፈወሱ ይፈልጋል። በኃጢአት እንድትሰቃዩ አይፈልግም። ወዳጃችሁ ኢየሱስ አሁን በዚህ ቤት አለ። አሁን በዚህ ቤት አለ። የቆሰለ ልባችሁን ሊፈውስ ይፈልጋል። ሰውነታችሁን፣ ደዌያችሁን ሊያነሳ ይፈልጋል። ወዳጃችሁ ኢየሱስ ሁሉን ይችላል። ግድ የላችሁም። አሁን በእምነት እጆቻችሁን ከፍ አድርጉ። ፈውሶቻችሁን ተቀበሉ። አባት ሆይ ልጆችህን ፈውስ፣ ደዌያቸውን አንሳ። በእውነት ደዌያችንን ተቀበለ ሕመማችንንም ተሸከመ ተብሎ እንደተጻፈ ጌታ ሆይ ፈውስ። አሁን ልጆችህን ፈውስ። ልጆችህን አባ ፈውሳቸው። ለሐኪም ያቃተው ነገር፣ ለራሳቸው ያቃታቸው ነገር፣ ዘመናት ያስቆጠረን ነገር ፈውስ አሁን ጌታ ሆይ። በጣም ደስ የሚል የፈውስ መንፈስ አለ። ጭንቀትን እያቀለጠ ያለ እግዚአብሔር መንፈስ አለ። ስትረስን እያቀለጠ ያለ እግዚአብሔር መንፈስ አለ። ልብን እየፈወሰ ያለ፣ የቆሰለ ልብን እየፈወሰ ያለ፣ እንደ አዲስ ልቦች ተፈልቅቀው ሲወጡ ያለው ሎዝ እንደሚፈለቀቅ ልክ እንደዛ የቆሰለ የከሰለ ልብን እግዚአብሔር እየፈወሰ ያለው፣ የተጎዳን ሰው እየፈወሰ ያለው። ተቀበሉ ፈውሳችሁ። ግዴላችሁ እጆቻችሁን ከፍ አድርጉ። ወዳጄ ኢየሱስ በሉት። የምትወደኝ በሉት። ነፍስህን ለእኔ አሳልፈ የሰጠኸኝ፣ የማትተወኝ፣ ሁልጊዜ ከኔ ጋር ያለህ፣ ወደኸኛል አውቃለሁ። ዓይኖቼ ወደ አንተ ናቸው። ስለ ፍቅርህ አመሰግንሃለሁ። ስለ ቸርነትህ አመሰግንሃለሁ። ስለ ምሕረትህ አመሰግንሃለሁ። አሁንም ልቤን ፈውስ። አሁንም በእኔ ቤት ውስጥ ግባ። ጌታ ሆይ ያስጨነቀኝን እሰጥሃለሁ። አንተ እጆችህ አደራ አይበሉ። በአንተ እጅ ላይ የጠፋ ነገር የለም። አባት ሆይ ችን ሰማርያዊት ሴት እንደፈወስክ የኔንም ልብ ፈውሰው። የኤልያስን ልብ እንደፈወስክ እኔም ልጅ በፊትህ አለሁ። ጌታ ሆይ አወራሃለሁ፣ አመሰግንሃለሁ። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል እንደሚል ቃል ስጡት። ያስጨነቃችሁ ነው ለጌታ ስጡት። ግድ የላችሁ ጸልዩ፣ በጸሎት ስጡት። አሁን ስትጸልዩ ሁኔታው እንደ መጀመሪያ አይቀጥልም። ጸሎታችሁ ስለሚመለስ ጸልዩ። የጠየቃችሁትን ስለሚሰማ ጸልዩ። ሁኔታውን ስለሚቀይር ጸልዩ። ተናገሩ። አሁን ግድ የላችሁ ወዳጃችሁ በቤታችሁ አለ። ከዋክብትን በስማቸው ይጠራቸዋል። የቆሰለን ልብ ይፈውሳል ይላል ቃሉ። ዣዳዳማ ወርታዳባያ ከተባና ባራዳባያካስ ኢዳዳናቦሽ ዳንያ ክሮሳታታን ደሬደዴ ኢንንያ ሩስታ ባባይኔናዳይ ዳዳጋዳን ዶራዳባንታራዳባያ ለባዳና ባጃና ባራዳዳያ ኢራዳጋታ ለባጃና ማጋዳራያ ሃሌሉያ ሃሌሉያ ተናግሩት ጌታ። የጸጉራችሁን ብዛት በቁጥር ያውቃል። የደከማችሁን ይሸከማል፣ ያጎበጣችሁን ይወስደዋል።
እጅግ ያየለ መጣ ጌታ ጌታ ፍቅር እጅግ ያየለ መጣ አይከፋኝም ብሎ አይከፋኝም ሰዎች እየተፈወሱ ነው እየዘመረ ምን ጎደለው አንተን የተጠጋ መተማመን መጓደድ ባንተ ነው ሁሉን በፈጠርከው አይኖቼ በምድር ላይ ያያሉ ከኔው ጋራ ይንከራተታሉ ሆድ ሲብሰኝ ከላይ ትወርዳለ በደመና ትረማመዳል እረኛዬ ማረፊያዬ ቃልህን ስትናገር ልብን ያሳርፋል የምትመክረው ምክር ተስፋን ያሳድራል ልቤ አንተን ወዶሃል እረኛዬ እረኛዬ ማረፊያዬ ቃልህን ስትናገር ልብን ያሳርፋል የምትመክረው ምክር ተስፋን ያሳድራል ሆነህ አይቼሃለሁ ልቤ አንተን ወዶሃል እረኝነቱ እየሰራ ነው። ፋይናንሻል ችግሮች እየጠፉ ነው። ፋይናንሻል ችግሮች እየጠፉ ነው። ዕዳዎች እየጠፉ ነው። የታመሙ ሰዎችን እየፈወሰ ነው። የታመመን ልብ እየፈወሰ ነው። የጋስትሪክ በሽታን እየፈወሰ ነው ጌታ። የታመመ ጭንቅላትን እየፈወሰ ነው ጌታ። ተቀበሉ። እረኝነቱ እየሰራ ነው። የሚያሳጣኝ የለም እንደሚል ቃሉ እግዚአብሔር እረኛዬ ነው እንዳለ ቃሉ በእረኝነቱ ተጠቀሙ። ወዳጃችሁ በመካከላችሁ ነው። አብሯችሁ ነው። ጌታ ከእናንተ ጋር ነው። አይተዋችሁ፣ አልረሳችሁ። ሁኔታውን አልረሳውም። ያውቀዋል። ሊያስተካክለው ይፈልጋል። አሁን በዚህ ያለ ኢየሱስን ተገናኙት። ኢየሱስን አውሩት። ከዚህ ያለ ተገናኙት፣ አናግሩት፣ በሉት በሉት ኢየሱስ ታንክ ዩ አይከፋኝም አባ ለዚያ ትስጋ ምን ጎደለው አንተ የተጠጋ መተማመን መጓደድ ባንተ ነው ሁሉ ባለ ሁሉን በፈጠርከው አይኖቼ በምድር ላይ ያያሉ ከኔው ጋራ ይንከራተታሉ ሆድ ሲብሰኝ ከላይ ትወርዳለ በደመና ትረማመዳለ እረኛዬ ማረፊያዬ ቃልህን ስትናገር ልብን ያሳርፋል የምትመክረው ምክር ተስፋን ያሳድራል ሆነህ አይቼሃለሁ ልቤ አንተን ወዶሃል እረኛዬ እረኛዬ ማረፊያዬ ቃልህን ስትናገር ልብን ያሳር
ክብር ለኢየሱስ ይሁን። እጆቻችሁን ከፍ አድርጉ። የመጨረሻ ልባርካችሁ። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። እግዚአብሔር ልባችሁን ይፈውስ። መጽሐፍ እንደሚል ደግሞ በአጠገብህ ሺህ በቀኝ 10 ሺህ ይወድቃሉ፣ ወደ አንተ ግን አይቀርቡም ተብሎ እንደተጻፈ የእግዚአብሔር ጥበቃ ዙሪያችሁን ይክበባችሁ። እናንተን የእናንተ የሆነውን ነገር ሁሉ ይክበባቸው። ልጆቻችሁን የእግዚአብሔር ጥበቃ ያግኛቸው። የእግዚአብሔር ክብር በቤታችሁ ይግባ። ያስጨነቃችሁን ሁሉ ጠርጎ ያውጣላችሁ። በዚህ ሳምንት እግዚአብሔር ልባችሁን ይንካ፣ እርፍ ያደርጋችሁ። ምሽታችሁ የእረፍት ይሁን፣ ቀናችሁ የደስታ ይሁን። እግዚአብሔርን የምታገለግሉበትን ጥበብ አግኙ። በምትሄዱበት ሁሉ ምስክር ያደርጋችሁ። የምትናገሩትን ጥበብ ይስጣችሁ። የእጆቻችሁ ሥራ ይባረኩ። የሚሠራው ሁሉ ይከናወንለታል እንደሚል ቃሉ የምትነኩት ሁሉ ይለምልምላችሁ። ሰውነታችሁ ፈውስን ያግኝ። እግዚአብሔር ከእናንተ ጋር እንደሆነ ይታይላቸው። በጌታ በኢየሱስ ስም ባረኳቸው።